ሰው መሃል ሆኜ ሁሉም ጨክኖብኝ ነበር። ነፃ ለመውጣት በመስኮት ሾልኬ ራሴን አገኘዋለሁ ብዬ አስቤ አላውቅም ነበር። ተጠልፌ በተቀመጥኩበት ጨለማ ክፍል ውስጥ በእኔና በነፃነቴ መካከል ያለችው ማምለጫ አንዲት ትንሽዬ መስኮት ሆና ተገኘች። እንዲለቁኝ ብዬ ያደረግኩት ልመናና ለቅሶ ሰሚ አልነበረውም። ምግብ ሊያቀርቡልኝ ወደ ክፍል የሚመጡ ሴቶች እንኳን እንባዬ ልባቸውን አላራራም። አመሻሽ ላይ ዋና ጠላፊ እና ተባባሪዎቹ ከክፍል ሲወጡ ጠብቄ በትንሿ መስኮት አማተርኩ። አንዲት ሴት ቁጭ ብለዋል። በስጋትና በነፃነት በመውጣት ተስፋ መሃል ልብ እየራደ ሴትየዋ ዘወር እስከሚሉ ጠበቅኩ። ሴትየዋ ወደ ጎጃቸው ሲገቡ የሞት ሞቴን በትንሿ መስኮት ሹልኬ ወጣሁ። መጀመሪያ ኮቴ እንዳይሰማ ቀስ ብዬ ተራመድኩ። ቀጥሎ ግን ድንጋጤና ፍርሃት ውስጤን ስለሞላው የደመ ነፍሴን ሩጫ ጀመርኩ። በዚህ ጊዜ ጎጆ ውስጥ ያሉ ሴቶች ኮቴን ሰምተው ጮሁ። ፍጥነቴን ጨምሬ ሩጫዬን ቀጠልኩ። ጩኸት ሰምተው ከቤቱ የወጡ ወንዶች ይከተሉን ጀመር። ዋናው ጠላፊ መካከላቸው አልነበረም። ከግቢ ወጥቼ ዋና መንገድ ላይ ደረስኩ። የአዶኒን ጩኸት የሰሙ ብዙ ሰዎች ተሰበሰቡ። ዘወር ስል የሚያልፍ ሞተር ሳይክል ተመለከትኩ። ነጁን አስቆሜ ሞተሩ ላይ ልወጣ ስል ሲያሯሩጡኝ ከነበሩት መካከል አንዱ ደርሶ ሞተሩን አስቆመው። እኔም ወደቅኩ። ተስፋ አልቆረጥኩም። ጩኸቴን ሰምተው የተሰበሰቡ ሰዎች እግር ይዤ ልመና ገባው። የሥራ መታወቂያ ከኪስ አውጥቼ የባንክ ሰራተኛ ነኝ፣ የማላውቀው ሰዎች አፍነው አምጥተውኝ ነው፣ እባካችሁ እርዱኝ እያልኩኝ ተማጸንኩ። ትልልቅ ሰዎች፣ ሴቶች፣ ሕፃናት ተሰብስበዋል። አንዳንዶቹ ማንም አይነካሽም ደርሰንልሻል ሲሉ ቃል ገቡልኝ። ከሰዎች መካከል ጎትተው አይመልሱኝም ብዬ አሰብኩ። የኔ እምቢታና የሰዎቹ መሰብሰብ ይበልጥ ትኩረት እየሳበ ሲመጣ ዋናው ጠላፊ መጣ። ሊረዱኝ ቃል የገቡልኝን ሰዎች ወደ ጎን ወስዶ የፖሊስ መታወቂያውን አሳየና አናገራቸው። ይህን ጊዜ የተሰበሰቡት ሰዎች ሐሳባቸውን ቀየሩ። ጓደኛው አይደለሽ? ለምን ታስቸግራለሽ? አሉኝ። ይረዱኛል ያልኳቸው ሰዎች ከእሱ ጋር ተባበሩ። ተሸክመው ወዳመለጥኩበት ቤት መለሱኝ። በጣም ብዙ ሰው ነበር። ነገር ግን ያለውበት ሁኔታ የለመንኩትን ልመና ከቆብ የሚቆጥረው አንድም ሰው አልነበረ። ጠልፎ ሲወስዱኝም የሆነው እንዲሁ ነበር። የጠለፈኝ ሰው እና አጋሮቹ ያበሩት በኔ ላይ ነበር። አግተው የወሰዱኝም እንዲሁ ባመሻሽ ነው። ሰላም ውድ የጃምቦ ስቶሪ ቤተሰቦች፣ ዛሬ ከዓመታት በፊት በቀድሞ የሐዋሳ ከንቲባ አጃቢ በነበረው የኋላ መብራት በተባለ ሰው በጭካኔ ስለተደፈረችው ወይዘሪት ጸጋ በላቸው በወቅቱ ስለተፈጠረው ትክክለኛ ታሪክ ይዘንላችሁ ቀርበናል። ጃምቦ ስቶሪ ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን ቆዩ። ግንቦት 15 2015 ዓ.ም ከምሰራበት የሐዋሳ ከተማ ዳሽን ባንክ ቅርንጫፍ የወጣሁት አምሽቼ ነበረ። ተከራይቼ ወደምኖርበት ቤት ለመሄድ እንደተለመደው ወደ ታክሲ ተራ ተራምጄ አንዱ መኪና ውስጥ ገባሁ። አጠገቤ ለተቀመጠው ሰው ሌላ ክፍት ወንበር ለማመልከት ወደ ኋላ ስዞር ነበር። ወራጅ አለ ስል ከቀኝና ከግራ ያሉ ሰዎች አንገትና እጄን ይዘው እንዳልንቀሳቀስ ነገሩኝ። በዚህ ሰዓት ሳስብ የነበረው ጉዳይ ዘረፋ እንደሆነ ስለነበረ ቦርሳዬን ወስደው እንዲለቁኝ እጠይቃቸው ነበር።
መኪናው ትንሽ መንገድ እንደተጓዘ ከመካከላቸው አንዱ ጓደኛችንን አላናግርም ያልሹ ለምንድን ነበር አለኝ። ጓደኛችን ማን ነው ጠየቅኩት። የኋላ መብራትን አላወራም ብለሽዋል። የኋላ መብራት ወልደ ማርያም ዋና ሳጅን የፖሊስ ማዕረግ ያለው የቀድሞ የሐዋሳ ከተማ ከንቲባ አጃቢ ነበር። በምሰራበት የሐዋሳ ከተማ የዳሽን ባንክ ቅርንጫፍ በደንበኝነት ይመጣ ነበር። የኋላ መብራት ላናግርሽ፣ እንገናኝ እያለ ያስቸግረኝ ነበር። መግቢያ መውጫ ላይ ይጠብቀኛል። ስልክ እየቀያየረ በተደጋጋሚ ደውል ነበር። መስሪያ ቤት ውስጥ ባለሽ ባልደረባይ በኩል ዛቻ መሰል መልእክት ይደርሰኝ ነበር። ቢሆንም እንደዚህ አፍኖ እስከ መውሰድ ይደርሳል ብዬ ግን አላሰብኩም። የተሳፈርኩበት መኪና የሐዋሳን ከተማ ለቆ ወደ ገጠር አካባቢ ጉዞውን ሲቀጥል ፍርሃት እየጨመረ መጣ። ወዴት እንደሚሄድ ምን ሊያደርጉኝ እንደሚወስዱኝ አላውቅም። በማላቃቸው ሰዎች ቁጥጥር ውስጥ ሆኜ ሁሉም ነገር ጨለም አለብኝ። መኪናው ጫካ የሆነ አካባቢ ሲደርስ የኋላ ወንበር ላይ ተደብቆ የነበረው የኋላ መብራት አጠገቤ መጥቶ ተቀመጠ። በዚህ ጊዜ የኔ ልመና ብቻ ይሰማበት የነበረው መኪና የሰርግ ዘፈን ተከፍቶ ይጨፈር ጀመር። አልፎኛል እንዴ ብዬ አሰብኩ። በኋላም እንደተረዳሁት ጉዳዩ ያ ነበረ። ብዙ ተጉዘን አንድ የገጠር ቤት አቅራቢያ ስንደርስ ለሱ ጋቢ ሰጥተው ፊቴን በነጠላ ሸፈኑ። ከመኪናው ወርደን ወደ ቤት ስንገባ ደጁ ላይ የቆሙ ሰዎች በእልልታ ተቀበሉ። የኋላ መብራት ሽጉጥ አውጥቶ ወደ ሰማይ ተኮሰ። ሁኔታው የሰርግ ድባብ ነበረው። ሰው ሁሉ ይበላል፣ ይጠጣል፣ ይጨፍራል። የአሸናፊነት ስሜት ላይ ነበሩ። እኔ አለቅሳለሁ፣ እለምናለሁ። ሰሚ አልነበረኝም። ሁኔታቸው ምርኮ ይዞ እንደመጣ ጀግና ነበረ። ኩራዝ ብቻ የበራበት ጨለማ ክፍል ውስጥ አስገቡኝ። ጠባብ ክፍል ውስጥ ሊወድቅ የደረሰ አልጋ ተቀምጧል። አሁን ላይ ክፍሉን ሳስበው መቃብር መስሎ ነው የሚታየኝ። እያለቀስኩ እየጸለይኩ ሌሊቱ ነጋ። በማግስቱ ዋናው ጠላፊ የኋላ መብራትና አባሪዎቹ ቤት ደጃፍ ላይ ተሰብስበው ስብሰባ መሰል ነገር አድርገው ሲጨርሱ አስጠሩኝ። ከዚህ በኋላ የኋላ መብራት ሚስት ነሽ፣ ሽማግሌ አዘጋጅተናል፣ ለቤተሰቦችሽ ትደውያለሽ፣ ሽማግሌዎቹን ይቀበሏቸዋል ብለው በእኔ ላይ ያጸደቁትን ውሳኔ ነገሩኝ። ያዘዙኝን ለመፈጸም ወደ ቤተሰቦች ደወልኩ። ቤተሰቦቼ መጥፋቴን አውቀው ስለነበረ ያወሩኝ የነበረው በድንጋጤ ነበር። የት እንዳለው ለማወቅ በጥያቄ እያጣደፉኝ ስልኩ ተዘጋ። እኔንም መልሰው ወደዚያሽ ክፍል ውስጥ አስገቡ። በዚያ ምሽት ነበር በትንሿ መስኮት ወጥቼ ለማምለጥ የሞከርኩት። እዚያ ውሳኔ ላይ ደረስኩት ሌላ አማራጭ እንደሌለም በመረዳቴ ነው። በራሱ ውሳኔ ሚስቱ ያደረገኝ ጠላፊ ግን ነፃ ለመውጣት መፍጨርጨሬን የቆጠረው ክብሩ ላይ እንደተቃጣ ጥቃት ነበረ። የማምለጥ ሙከራዬ ከሸፈ። ተሸክሞ ወደ ቤት በሚወስደኝ ሰዓት በእልሳት የነደዱ አይኖቹን እያዩዋቸው ነበር። እንዴት ታመልጭኛለሽ? ልታዋርጂኝ ነው? ከእጁ ሴት አመለጠሽ ልታስብኝ ነው? ማን ነው ከኔ እጅ የሚያስመልጥሽ? ደጋግሞ ካፌው የሚወጣው ቃል ይሄ ነበር። ተሸክመው ወደ ቤት የመለሱኝ ሰዎች ሳሎን ውስጥ እንደተቀመጡ ወደ ወጣውበት ክፍል ጨለማ ውስጥ ይዘኝ ገባ። እንዳይሆንብኝ የፈራሁት ከባድ ነገር ሊሆንብኝ ነው። እዛው ክፍል ውስጥ ተደፈርኩ። ከባድ ነበር። በህል ነበር። ወንድነቱን ለማሳየት በትግል ነበር። አቅሜን ተፈታተነው። ራሴን መጠበቅ ውስጥ ነበር የቆየሁት። ከዚያ በፊት ወንድ እንዳላውቅም በቤተክርስቲያን ስርዓት ለማግባት ዝግጅት ላይ ነበርኩ። ከዚያ ድርጊት በኋላ ሲመሽ የሚሆነውን እያሰብኩ ቀኑን ሙሉ ሳለቅስ ውላለሁ። በመሸ ቁጥር ወንድነቱን ይጠቀምብኝ ነበር።
ምግብ በልታለች ወይ? ተጨንቃለች፣ እያለቀሰች ነው የሚል ርህራሄ የለውም። በተደጋጋሚ ደፍረኝ ነበር። ራሴን እስክስት ድረስ ጭካኔ በተሞላ ሁኔታ ይጠቀምብኝ ነበር። ለቀናት በዚህ ሁኔታ ውስጥ እያለፍኩ ምንም ማድረግ አልቻልኩ። ቤት ውስጥ ያለ ሰው ሁሉ ተባብሮ ጨካኝ ሆነብኝ። እጮሃለሁ፣ እርዳታ ጠይቃለሁ። ህመሜን የሚረዳኝ አልነበር። ሰው መሃል ሆኜ ሁሉም ሰው ጨካኝ ሆኖብኝ ነበር። ተው የሚል ከልካይ፣ ምን እየሆነች ነው የሚል ጠያቂ አልነበረ። በየቀኑ ብዙ ሰዎች ወደ ቤት ቢመጡ ስለ ሁኔታ ግድ አላላቸው። መሽቶ በነጋ ቁጥር ያስፈራል። እጠባበቅ የነበረው መውጣቴን ነው። በአንድ ቀን ምግብ እንድታበስልልኝ የተላከችው ልጅ ያለንበት ሰፈር ምን ይባላል ብዬ አግባብቼ ጠየቅኳት። ቡርሳ ብላ ነገረችኝ። ይህን ከነገረችኝ ከሰዓታት በኋላ እንዴት እንደሆነ በማላቅ ሁኔታ አጠገቤ የተረሳ ስልክ አገኘው። ለሰከንዶች እጄ ላይ በገባው ስልክ ቡርሳ የሚል መልእክት ወደ ቤተሰቦቼ ላኩ። መልእክቱን ከስልኩ ላይ ያጠፋሁት። ቤተሰቦቼም መልእክቱ የደረሳቸው ለጉዳዩ ትኩረት የሚሰጣቸው በራሳቸው እላይታቸው በሚሉበት ጊዜ ነበር። መስሪያ ቤት ውስጥ አብራኝ የምትሰራዋ ልጅ ስለኔ መጥፋት ሲጠይቋት የኋላ መብራት እንደወሰደኝ በመናገሯ ጠላፊው የፖሊስ አባል እንደሆነ አውቀዋል። ጉዳዩ ይመለከታቸዋል ያላቸው ቢሮዎች ደጅ እየጠኑ ነው። በኢትዮ ቴሌኮም ትብብርም መልእክት የተላከው ቁጥር አድራሻ ቡርሳ እንደሆነ አወቁ። መልእክቱ ያለውበት ቦታ ስም መሆኑን ስለተረዱ ያገኙትን መረጃ ለፖሊስ አቀረቡ። በማግስቱ ምሽት 2 ሰዓት ገደማ ፖሊሶችና ወንድሜ ቡርሳ ፖሊስ ጣቢያ ደረሱ። እስከ 4 ሰዓት ድረስ ከአጋቾቼ በምን አይነት ሁኔታ ነፃ እንደሚያወጡኝ እያቀዱ ነበር። የአካባቢ ሰዎችን አጠያይቀው ወደ ነበርኩበት ቤት ሲደርሱ ግን እኔም ሆንኩ ጠላፌ አልነበርንም። የኋላ መብራት ፖሊሶች አካባቢ ላይ ስለመድረሳቸው አስቀድሞ መረጃ ደርሶት ነበር። እነሱ ወደ ቤት ከመድረሳቸው በፊት ከአካባቢው ይዞ ይሸሸ። ሰውነቴ ቁስል ሆኖብኝ ቢደክመኝም ረጅም መንገድ በእግርና በሞተር ሳይክል እጓዝ ነበር። በሽሽት ያስቀመጠኝ አካባቢ ላይ ፖሊሶች በተቃረቡ ቁጥር በሚያስፈራ መንገዶች በሌሊት በጉም እንድጓዝ ተገድጄ ነበር። ምንም እንኳን የረሃብ ስሜት ባይሰማኝም እየተመገብኩ ስላልነበር ሰውነቴ ይዝሏል። በጣም የሚያሳቅቀው ደግሞ በዚህ ሁኔታ ውስጥ እንኳን ሆኜ ወንድነቱን ይጠቀም ነበር። እኔ ላይ ስቃይ በማብዛት ቤተሰቦቼ ጋር ደውዬ ሽማግሌ ተቀበሉ፣ የሚሏችሁን አድርጉ ብዬ እንድናገር እደረግ ነበር። ቀናት እየገፋ እኔም ድምፄ እየጠፋ ሲመጣ ቤተሰቦቼ በተጠለፍኩ በ7ኛው ቀን ጉዳዩን ወደ ማህበራዊ ሚዲያ ወጡት። ጉዳዩ በማህበራዊ ሚዲያ ላይ መውጣቱንና መነጋገሪያ መሆኑ ፖሊሶች በጠላፊው ላይ ጫና እንዲፈጥሩ አደረጋቸው። የኋላ መብራት ቤተሰቦች በቁጥጥር ስር መዋል ጀመሩ። እነዚህ የፖሊስ እርምጃዎች እሱ ላይ ጫና ስለፈጠረ ሽማግሌዎች ተሰብስበው ጠለፋውን እንድቀበል ሊያግባቡኝ ሞከሩ። ለማሳመን ሲያቅታቸው እንለቅሻለን፣ ወደ ቤተሰቦችሽ ትሄጃለሽ፣ ከዚያ ግን በእርቅ ያልቃል አሉኝ። ጉዳዩ በእርቅ እንደሚያልቅ ለማረጋገጥ መሐላ እንደምፈጽም አስረዱኝ። የመሐላ ስርዓቱ በንጋታው ጠዋት እንደሚፈጸም ተቀጥሮ እያለ ፖሊሶች ወደ ነበርኩበት ከተማ እንደደረሱ የኋላ መብራት መረጃው ደረሰው። እኔም ቤት ውስጥ ትቶኝ ሸሸ። በማግስቱ ሌሎች ሰዎች የትራንስፖርት ብር አስይዘው ወደ መናኸሪያ ወሰዱኝ። እንዴት የተለያየ መኪና ተሳፍሬ አዋሳ ከተማ እንደምደርስ ነገሩኝ። አዋሳ ከተማ ስቃረብ ለቤተሰቦቼ እንድደውል ሲም ሰጥተው ለቀቁኝ።
ሰውነቴ አይምሮዬም አቅማቸውን ስለጨረሱ አድርግ የሚሉኝን አደርግ ነበረ። በደመ ነፍስ ጽፎ በሰጡኝ መሰረት 3 መናኸሪያዎች ውስጥ እየወረድኩ እየተሳፈርኩ አዋሳ ተቃረብኩ። ቤተሰቦቼ ጋር ደውዬ ተለቅቄያለሁ፣ እየመጣሁ ነው፣ አዋሳ መግቢያ ጠብቁኝ አሉ። አዋሳ መግቢያ ላይ ስደርስ ከባድ ፍተሻ ነበር። ብዙ የፖሊስ መኪናዎች ቆመዋል። የሚመጣው ሰው ሁሉ ከመኪናው እየወረደ ይፈተሻል። የነበርኩበት መኪና ቆሞ ስወርድ ፖሊሶች ጠሩኝ። የምንፈልገው አንቺን አይደል እንዴ ብለው ከጎንና ከጎን እንደ ወንጀለኛ ይዘው ከፖሊስ መኪና ውስጥ አስገቡን። ቤተሰቦቼን ሳላገኝ አልገባም አልኩ። በስልክ አገናኝተው ወደ ፖሊስ ጣቢያ ወሰዱኝ። ፖሊስ ጣቢያ ውስጥ ባለስልጣናቶችና የፖሊስ ኃላፊዎች ተሰብስበው ከየት እንደመጣው እንዴት እንደተለቀቅኩ ጠየቁኝ። የተነሳውበትን ቦታ እንደማላውቅ አስረድቼ አቆራርጬ የመጣሁባቸውን ቦታዎች ነገርኳቸው። ከዛ በኋላ ወደ ማረፊያ ክፍል ላኩኝ። ከትንሽ ቆይታ በኋላ ደግሞ መልሰው ጠሩኝ። ያገኘንሽ እኛ ነን፣ ከተለቀቅሽበት ቦታ ጀምሮ እየተከታተልሽ ነበር። አዋሳ እስክትገቢ ጠበቅንሽ፣ ሌላ ግርግር ላለመፍጠር ነው አሉኝ። እኔ ወደ አዋሳ ስመጣ እነሱ ካሳፈሩኝ በተጨማሪ በራሴ 2 መናኸሪያዎች አቋርጫለሁ። የመጀመሪያ መናኸሪያ ላይ ግርግር ላለመፍጠር ነው ተብሎ ከታሰበ ቀጣዮቹ 2 መናኸሪያ ላይ እራሳቸው ፖሊሶቹ ይዘው ሊመጡ ይችሉ ነበር። ኃላፊዎቹ ግን ይህንን ብለውኝ ወደ ማረፊያ ክፍል ተመለስኩ። ትንሽ ቆይቶ ወንድሜ በቴሌቪዥን ዜና ሲሰማ በተቀናጀ ኦፕሬሽን እሷን ይዘን እሱ ጫካ ገባ ይላል። እኔ ወጣሁት ግን ተሸኝቼ ነበር። ቆይታውም ወደ ሆስፒታል ተወስጄ ምርመራ ተደረገልኝ። ምርመራው ሲያበቃ አብረውኝ የነበሩት ፖሊስ አባላት ወደ ቤት ለመሄድ እንዲለቁኝ በጠይቃቸውም ምላሻቸው እንደጠበቅኩት አልነበረም። ቃል መስጠት እንዳለብኝ ነግረውኝ ወደ ጣቢያ መለሱኝ። ፍራሽ የተነጠፈባት አንዲት ቢሮ መሰል ክፍል ውስጥ አስገቡኝ። ደጅ ላይ ወንድና ሴት ጥበቃ በተደረገበት በዚያሽ ክፍል ውስጥ 4 ቀን ቆየሁ። ከክፍል መውጣት አልችልም ነበር። መጸዳጃ ቤት የሚሄደው በፖሊሶች ታጅቤ ነበር። ወደ ክፍሉ የሚገቡት ሰዎች የሚፈቅዱላቸውና የሚከለክሏቸው ፖሊሶች ናቸው። በራሴ ፍቃድ እዚያ ክፍል ውስጥ ያደርኩት በ4ኛው ዕለት ብቻ ነበር። በዕለቱም ያደርኩት ከቀኑ 10 ሰዓት እንድወጣ ሲነገረኝ ወደ ቤተሰቦቼ ቤት ለመመለስ ትራንስፖርት ባለማግኘቴ ብቻ ነበር። የጠለፋና አስገድዶ መድፈር የፈጸመብኝ ዋና ሳጅን የኋላ መብራት ወልደ ማርያም በቁጥጥር ስር የዋለው እኔ ከተለቀቅኩ ከ5 ቀን በኋላ ነበር። ከ7 ወርም በኋላ ደግሞ የአዋሳ የመጀመሪያ ደረጃ ፍርድ ቤት የሴቶችና ሕፃናት ችሎት በ16 ዓመት ጽኑ እስራት እንዲቀጣ ወሰነ። ቅጣቱን ከተላለፈ ከ3 ወር በኋላ የፍርድ ቤት ውሳኔ ሰነድ ለማግኘት በምጠይቅበት ጊዜ ግን በማላቀው ሁኔታ የተሰጠው ፍርድ መሻሻሉን ሰማው። የመጀመሪያ ደረጃ ፍርድ ቤት የሰጠው የ16 ዓመት ፍርድ በይግባኝ ወደ 10 ዓመት ተቀንሷል። ይህ ውሳኔ መቼና እንዴት እንደተሻሻለ አላውቅም። ይህ ውሳኔ ሲተላለፍ ያሳወቀኝ አቃቤ ሕግም አልነበረም። የመጀመሪያ ውሳኔውን የተቀበልኩት የሕግ ባለሙያዎች መሄድ ያለባቸው ርቀት ድረስ ተጉዘዋል ብዬ በማሰብ ነበር። በሕግ ቋንቋ ተመጣጣኝ ቅጣት የሚባል ገለጻ ቢኖርም በየትኛውም ሁኔታ ለተጠቂ ተመጣጣኝ የሚሆን ቅጣት ይኖራል ብዬ አላስብም። ብዙ ሰው የሚያስበው በዛሽ ደቂቃ በመደፈር ውስጥ ያለውን ስቃይ ብቻ ነው። ከዛ በኋላ ያለውን የስነ ልቦና ጉዳት የማያስተውሉ ብዙዎች ናቸው። መደፈር የዛሽ ደቂቃ ጉዳይ ብቻ የሚሆነው ምናልባትም ለአጥቂው ነው። ለተጠቂዋ ግን
እድሜ ልኳን የሚከተላት ህመም ነው። በስነ ልቦና ጉዳት በጣም ተሰቃይቻለሁ። እስካሁን ድረስ ሕክምና እከታተላለሁ። የተጋፈጥኩት የ9 ቀናት ስቃይ ብቻ አይደለም። የነዛ ቀናት ምናልባትም ወደፊት ጭምር ህይወቴን የሚጎዳ ጠባሳ ትተውብኛል። የደረሰብኝ ጥቃት ማህበራዊ ግንኙነቴን፣ መንፈሳዊ ህይወቴን፣ ራሴ ላይ ያለኝን አመለካከት ጭምር ጎድቶብኛል። ነፃ እንደወጣው ቀጥታ ወደ ስነ ልቦና ሕክምና ነበር ያመራሁት። በዚያ ፍጥነት ሕክምና አግኝቼ እንኳን እስካሁን የምሰቃይባቸው በጣም ብዙ ቀናቶች በለቅሶ እንዳሳልፍ ያስገደዱኝ ህመሞች አሉኝ። ቤተሰቦቼ በእኔ ጉዳት ከመጠን በላይ ተጨንቀው ስለነበር እነሱ ላይ ሌላ ጭንቀት እንዳልሆን ተደብቄ ብዙ ከባድ ቀናቶችን አሳልፌያለሁ። ከጥቃቴ በፊት የነበረችውን ጸጋ መልሶ ማግኘት ቀርቶ ትንሽ ጠንከር ያለችውን ጸጋ ለማግኘት ታግያለሁ። ይህን ሁሉ እያሳለፍኩ ባለሁበት ምንም ሳይነገረኝ የመጀመሪያ ውሳኔ በመቀየሩ እርዳታ ፍለጋ ወደ ማህበራዊ ሚዲያ ወጣሁ። ቲክቶክ ላይ ቪዲዮ ለቀቅኩ። የኔ ጉዳይ በድጋሜ ማህበራዊ ሚዲያ ላይ ትኩረት ሳበ። የለቀቅኩት ቪዲዮ ግን በሐዋሳ ከተማ ፖሊስ ዘንድ በመልካም አልታየም። የሐዋሳ ከተማ ፖሊስ የከተማውን ስም እያጠፋሽ ነው፣ ከድርጊትሽ ተቆጠቢ የሚል መግለጫ ወጣ። የተናገርኩት የደረሰብኝን ነው። የጠየቅኩት ስለተዛባው ፍትህ ነው። ከዚህ ንግግሬ በኋላ ተጨማሪ ነገር እንዳልናገር ማስጠንቀቂያ ተሰጥቶኛል። ቃል በመቀበል ሰበብ መልሰው ወደ እስር ሊያስገቡኝ ይችላሉ ብዬ ሰጋው። ይብዛም ይነስም በተደረገልኝ ሕክምናና እግዚአብሔር ረድቶኝ በተወሰነ ጥንካሬ ለኔም ከዚህ በኋላ እንደኔ ጥቃት ለደረሰባቸው ሴቶች ድምጽ መሆን፣ ክፍተቶችን መናገር አለብኝ። ይህን ሳደርግ ግን የሚከተለኝ ነገር አስቀድሞ በማስጠንቀቂያ ተነገረኝ። ከዚህ በላይ ሀገር ውስጥ መቆየት አልችልም ነበር። ያገኙትን አጋጣሚ ተጠቅሜ ከሀገር ለመውጣት ተገደድኩ። ከሀገር ከወጣሁም ግንኙነት የፈጠርኩት ከዓለም አቀፉ የሰብአዊ መብት ተሟጋች አምነስቲ ኢንተርናሽናል ጋር ነበር። በእነሱም አማካኝነት የሰብአዊ መብት ተሟጋቾችና ከለላ ፕሮግራም ውስጥ ታቅፌ ስልጠናዎችን እየወሰድኩና ድጋፍ እያገኘው ነው። ከባዱን ጊዜ አልፌዋለሁ። ጉዳቴ ጨርሶ ባይሻርም በተደረገልኝ እገዛ ቢያንስ አሁን እዚህ ቆሜያለሁ። ከዚህ በኋላ ግን ለብዙ ሺዎች ድምፅ እሆናለሁ። የመሰበር ምልክት መሆን አልፈልግም። አልፌ ያሳያለሁ። የጥንካሬ ምሳሌ ሆናለሁ። ሴት ልጅ ከተደፈረች በኋላ ዋጋዋ እንደ በፊቱ አይደለም ተብሎ ይታሰባል። ተፈትኖ የወጣ ወርቅ ግን ምን ያህል ውድ እንደሆነ ማሳየት አለብን። በሌላ አቅጣጫ ሳይሆን በራሱ በሰበረኝ ነገር ላይ ጠነክራለሁ። እኔን የሰበረኝ ጾታዊ ጥቃት ነው። እኔም በመታኝ ነገር ላይ ለብዙዎች መፍትሄ ሆናለሁ። ለየትኛውም ጾታዊ ጥቃት እምቢ በማለት ውስጥ ያለውን ማሸነፍ የሚታይበት ህይወት እቀጥላለሁ ብዬ አስባለሁ። የደረሰብኝን ነገር ያለፍኩት ሁኔታ የሚያሳይ መጽሐፍ እያዘጋጀን ነው። ከዚህ በፊት በነበሩ ጠለፋዎች፣ ጾታዊ ጥቃቶች ላይ ተገቢ ቅጣት ተሰጥቶ ቢሆን ኖሮ በእኔ ላይ የደረሰው አይፈጸምም ነበር። የእነዚያ የህግ ክፍተቶች ለእኔ ጥቃት ምክንያት ሆነዋል። ከዚህ በኋላ እነዚህን ክፍተቶች ለመቅረፍ ለሴቶች መብት እሟገታለሁ። በአሁኑ ሰዓት የሰብአዊ መብት ተሟጋች ለመሆን የሚያስችሉኝ ስልጠናዎች እየወሰድኩ ነው። የሰብአዊ መብት ተሟጋችነትን ለራሴ በመቆም ጀምሬያለሁ። ከዚህ በኋላ ፍላጎቴ በእኔ የደረሰ ነገሮች ኢትዮጵያዊ ሴቶች ላይ እንዳይደርስ መሟገት ነው። በቸር ያቆየን።